መልእክተኛው ምን አለ? ገንዘብ እዚህ ምድር ላይ ተስፋ ነው ብሏል። እና ዛሬ ስለ መልእክተኛው ፊቱን ያው ኦሬዲ ትላንት አሳይቶ የለ ስለ መልእክተኛው ላውራችሁ ብዬ ነውና ለኔ በህይወቴ ትልቁ ባለውለታዬ ማለት መልእክተኛው ቪዲዮ ከመስራቱ በፊት የነበረኝን ነገር አውቀዋለሁ፣ አሁን ያለኝን ነገር አውቀዋለሁ። እና እግዚአብሔር ይመስገን የኔ ስቶሪ የኔ የ23 ዓመት ውጣ ወረዴ 23 ዓመት ከዳይፐር ጋር ያለኝ ስትራግል እነዛ ሁሉ ጆርኒዎች እነዛ ዶቶች እኔ ኢንተርቪዎች ላይ ማነሰው ዶት ብያለሁ። እነዛ ዶቶች ወስደው መልእክተኛው ጋር ሲያገናኙኝ እነዚህ ትልልቅ ኢቢኤስ ላይ ሲያገናኙኝ ነበር በጣም ሰው ጋር እንድታዋወቅ ያደረገኝና ትልቁ ባለውለታዬ ለኔ ደግሞ የእውነትን መልእክተኛ የሆነ ሰው ነው። ከዚህ በፊት ባለፈው ህዝቡ በደቦ የከሰሰው ሰዓትም ተናግሬ ነበረ እና እግዚአብሔር አንዳንዴ የእውነት ሰው አድርጎ የፈጠራቸው ሰዎች አሉ እና ምንም መስፈርት የማይጠይቁ ማለት ነው። እኔ በጣም ነበር የምሰጋው። አሁን ትላንት ሰይፉ ሲጠይቀው እንደነበረው ማለት በቃ በኮሚሽን ነው የሚሰሩት ምናምን የሚል እይታ ነበረኝ እና እኔ ጋርም ሲመጣ በቃ እኔ ከረዳኝ በኋላ ወይም ቪዲዮ ከቀረጸኝ በኋላ መልሶ ብሩን ይቀበለኝ ይሆን የሚል ስጋትም ነበረኝና ማለት በቃ ከመችመች ደውሎ ብሩን መልስልኝ ይላል የሚል ስጋትም ነበረኝ። ቢካዝ የሚታመኑ ነገሮች አይደሉም የሚል እይታ ስለነበረኝ ማለት ነው። ሚዲያ ላይ የሚታይ ነገር በሙሉ ሚዲያ ላይ ያሉትን ነገሮች ስለመከታተል እና ጌታን ነው የምላችሁ ልቡ ንጹህ፣ ትህትናው፣ አወራሩ እና እለው ነበረ ማለት እኔ ለራሴ ልቆም እንጂ ለሌላው ሰው መትረፍ የሚጀምርበት ጊዜ ይኖራል ብዬ ነበረ። እግዚአብሔር ይመስገን አሁንም ለማድረግ እየሞከርኩ ነው ያሉት እና እግዚአብሔር እንደዚህ አይነት ልበ ንጹህ ሰው ስለሰጠን እግዚአብሔር ይመስገን። እንግዲህ አይታችኋል እና የብዙዎችን እንባ አብሷል። እግዚአብሔር ይመስገን። ለእኔ ደግሞ የእውነትን መልእክተኛ ይሆናል። እኔ ኖሬ የመሰከርኩት ሰው ነው፣ ኖሬ ያየሁት ሰው ነው። እግዚአብሔር ይስጠው። ከእግዚአብሔር በታች ከመሬት የተነሳሁት በሱና በኢትዮጵያውያን እርዳታ ከኢትዮጵያውያን ከብዙ ኢትዮጵያውያን ጋር ያገናኘኝ እሱ ስለሆነ ማለት ነው። ይሄኛው ቪዲዮ ሀማች የዳይፐርን ከቨር እና መልእክተኛው ፊትን በድጋሚ ስላየሁት ደስ ብሎኛል። እንግዲህ ይሄ ልብህ ይቀጥል፣ ምንም ነገር እንዳያደክምህ እንዳያሰንፍህ፣ በርታ። እግዚአብሔር ሁሌም ያግዛል። እግዚአብሔር ሁሌም ከጎን ነው። እግዚአብሔር ይርዳ። አመሰግናለሁ። ቆሜያለሁ። ራሴን የቻልኩ ሰው ሆኛለሁ። ከዳይፐር ሰቀቀን ነፃ ሆኛለሁ። ሁሌም እመኘው እንደነበረው ከዳይፐር ሰቀቀን ነፃ ሆኛለሁ። አሁን ላይ በነፃነት ይኸው የ4ኛ ዓመት ነርሲንግ ተማሪ ነኝ። ትኩረቴን ትምህርት ላይ አድርጌ ለኤግዚቴ እየተዘጋጀሁ ነው ያለሁት። ጥንክር ብዬ ነው ያለሁት። በጣም ተስፋ ሰጥቶኛል። ከእግዚአብሔር በታች ምድር ላይ ገንዘብ ተስፋን ይሰጣልና መታገዝ ተስፋን ይሰጣልና እግዚአብሔር ይስጥ፣ እግዚአብሔር ይባርክ ማለት ፈልጋለሁ። እንግዲህ ኮሜንት ላይ እስኪ እናመሰግናለን መልእክተኛው በሉልኝ። በእኔ ስም አመስግኑልኝ። ሜንሽን እያደረጋችሁ ታመስግኑልኝ። እግዚአብሔር ይባርክ።